ሁል ጊዜም ትልቁ ላይ ማተኮር የለብንም። ትንንሽ ነገሮች ላይ ትኩረት እናድርግ። ሁል ጊዜም ትንንሽ ነገሮችን እንገንባ በውስጣችን ማለት ነው። እነዛን ትንንሽ ነገሮች ስንገነባ ትኩረት ስናደርግ ትንንሾች ነገሮች ላይ ቁም ነገር ትልቅ ነገር ላይ ለመድረስ እንኳን ለራሱ ከትንሹ አንስተን ወደ ትልቁ ስንሄድ ኪሳራ የለም። ግን ምኑንም ሳናቀው ዝም ብለን ሩጠን ትልቁን ብቻ የምንመኝ ከሆነ ሀሳብ፣ ሂሳብ፣ ጭንቀት ነው። ምንም የምናውቀው ነገር የለም። ከትንሽ የጀመርነው ነገር ግን እንዴት መኬድ እንዳለበት እንዴት እዛ ትልቅ ደረጃ መድረስ እንዳለብን ለይቶ ከታች ትምህርት ይሰጠናል ማለት ነው። እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ጠጋኝ አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የአይሻ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሁሉ መልካም፣ ሁሉ ሰላም ነው። ኢንሻአላህ ሁላችሁም በያላችሁበት የአላህ ሱብሃነሁ ወተዓላ ጥበቃ አዝነት አይለያችሁ እያልኩኝ አይሻ ዛሬ አዲስ ነገር ይዛላችሁ መጥታለች ማለት ነው። ለአይሻ ቤት አዲስ የሆናችሁ ብቻ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው። ላይክ ሼር እያደረጋችሁ ደግሞ አበረታቱኝ፣ አይከፈልበትም ማለት ነው። ላይክ ሼር አድርጉ ማለት ነው። ኢንሻአላህ እዚህ እኔ ጋር ያላችሁት አብዛኛዎቻችሁ ሁልጊዜም እንደምለው እንደኔ በመዳን ቤት ስልችት ድክም ያላችሁ ናችሁና ኢንሻአላህ አበረታቱኝ ማለት ነው ውዶችዬ። ዛሬ ይዤላችሁ የመጣሁት ለኔ ለራሴ የጠቀመኝ ለእናንተም ይጠቅማችኋል ብዬ ያሰብኩት አንድ ርዕስ በእኔም ያለ በእናንተም ውስጥ ይኖራል። ይሄ አብዛኛው ስደተኞች ጋር አብሮ የሚኖር ስንቅ ነው። አይቀጠል እንደ ስንቅ አድርገን የያዝነው ነው። አብዛኛዎቻችን ስደተኞች እንደ ስንቅ አድርገን የያዝነው ነው። ምን ሀሳብ፣ ሂሳብ፣ ጭንቀት፣ ቁም ነገር አብዛኛዎቻችን ይሄን እንደ ስንቃችን አድርገን የያዝነው ነው። እና እነዛን ነገሮች እነዚህን ሀሳብና ሂሳብ ጭንቀቶች እንዴት አድርገን መቆጣጠር እንችላለን? ከመቆጣጠርም አልፈን ደግሞ ማስወገድ እንችላለን። ግን ዋናው ነገር ማመን ነው። እነዛን ነገሮች ለመቆጣጠር ወይም ደግሞ ለማስወገድ ዋናው ነገር እምነት ነው። እና ካመንበትና ተተገበርናቸው እነዚህን የምላችሁን ነገሮች ሀሳብ፣ ሂሳብ፣ ጭንቀት የሚባል ነገር እናንተ አጠገብ አይደረስም ማለት ነው። ድራሽ ይጠፋል ማለት ነው። ኢንሻአላህ አላህ ያጥፋላችሁ ደግሞ ማለት ነው። እኛ ስደተኞች አብዛኛዎቻችን እነዚህ ነገሮች እንዴት ሊመጡ ይችላሉ? እኔ ሊመጡ ይችላሉ ብዬ ያስብኩባቸው የራሴ መንገዶች ዋናው ነገር ስደት ዓለም ከመምጣታችን በፊት አብዛኛዎቻችን ኃላፊነት እንደዚህ በቤተሰብ ነው እና እዚህ ከመጣን በኋላ ደግሞ ኃላፊነት ብዙ ነገር በእኛ ላይ ይወርቃል ማለት ነው። 2 ዓመት ብለን የመጣ ነው 4 ዓመት 5 ዓመት 6 ዓመት ከብዙ በቃ እየቀጠለ ይሄዳል እና እንደዛ አይነት ህይወትን የምንኖረው ኃላፊነት ስለተሸከም መሆንም ስላለበት ነው። እነዚህ ነገሮች ሀሳብ፣ ሂሳብ፣ ጭንቀቶች እኛን ተከትለው አብረው የሚመጡት እና እነዛን ነገሮች ደግሞ እኛ እንዴት አድርገን መቆጣጠር እንችላቸዋለን ማለት ነው። አንደኛ ይህንን ሀሳብና ሂሳብ ጭንቀት መቆጣጠር የምንችልበት ዋናው ትልቁ መንገድ ጠዋት ከእንቅልፋታችን ብድግ ብለን አይናችንን እየዳጦፍ እያልን ወደ ስራ መግባት የለብንም። አልሐምዱሊላህ ብለን ፈጣሪያችንን አመስግነን ምስጋና ስላችሁ ደግሞ እንደዚህ ዝም ብሏል አይደል? በምላስ አይደለም፣ በተግባር ነው። ከልብ የመነጨ ምስጋና አመስግነን ወደ ስራችን ስንገባ ውሏችን ያማረ በደስታ በቃ የተሞላ ሆኖ ይውላል ማለት ነው። የጧት አዝካሮችን አትርሱ፣ ይሄ ግዴታም ነው እና ክርስቲያኖቹም ተመስገን ብላችሁ ወደ ስራችሁ ስትገቡ ፈጣሪያችሁን አመስግናችሁ ስትገቡ ውሏችሁ ያማረ ይሆናል ማለት ነው። ሙስሊሞችም ክርስቲያኖችም ምስጋና ለፈጣሪ ግዴታ ነው። ስታመሰግኑ ከልባችሁ አመስግናችሁ ውሏችሁን ጀምሩት።
ሁለተኛ ደግሞ ሁልጊዜ በሙስሊሞች 5 አውቃት ሰላት ግዴታ ነው። በክርስቲያኖች እንግዲህ እኔ አላሁ አለም ስንት አውቃት እንደሚጸልዩ እንደማይጸልዩ አላውቅም። ግን ሁልጊዜ ጸሎት በእኛም በሙስሊሞችም በክርስቲያኖችም ግዴታ ነው። ጸሎት ስናደርግ ያላሰብነው ደስታ በውስጣችን ይዘራል። በተለይ ሰዓቱን ጠብቃችሁ ግዴታ ነው። ይሄ ግዴታ ነው። እኔ 5 አውቃት ሰላት ግዴታ ነው። እኔ ግዴታ ነው ስላልኳችሁ አይደለም። እንዴት ይሄ እንድትይን ትችያለሽ? ይሄ እኮ ግዴታ የሆነ ነገር ነው ምናምን ብላችሁ ልትወቅሱ ትችላላችሁ። ግን አለ አይደል አብዛኛዎቻችን በሰው ቤት የምንኖር እህቶች ቆይችን ልስራ እያልን የሰላት ሰዓታችን አብዛኛዎቻችን እናሳልፋለን። ምክንያቱም እሷ ሰዓቱ አልፎብኝ እሷ የምትጮህብኝ ሰላት ሰዓቴን አሳልፌ ስራዬን ጨርሼ ከዛ በኋላ ብሰግድ ወሳኝ የሚል አስተሳሰብ አብዛኛዎቻችሁ ጋር አለ። የማዕሩፍ የታወቀ ነው ማለት ነው። እና እናንተ አብዛኛውን ጊዜ ከውስጣችሁ ደስታ የሚባል ነገር የለም። ሀሳብ፣ ሂሳብ፣ ጭንቀት ነው እንደዚህ አይነት ሰው እኔ ሰዓቱን ጠብቆ ጸሎት የማያደርግ ከዛ ሲቀጥል ደግሞ ሁልጊዜ ከፈጣሪው ጋር ግንኙነት የሌለው ሰው ሁልጊዜም በሀሳብና በሂሳብ በጭንቀት የተሞላ ነው። ለሌላም ሰው ይተርፋል ያ ጭንቀቱ ሀሳብ ሂሳቡ ማለት ነው። እንደዚህ ያለ ሰው በፈጣሪም በሰውም ዘንድ የተጠላ ነው ማለት ነው። ስለዚህ ሁልጊዜ ከፈጣሪያችሁ ጋር ግንኙነት አድርጉ ማለት ነው። ግንኙነታችሁን ያማረ ደግሞ እንዲሆን ሰዓቱን ጠብቃችሁ ማለት ነው። ኦኬ በሱናው ሙስሊሞች በሱናው በፈርዱም ጠንካራ ሆኑ ማለት ነው። ክርስቲያኖችም እንደዚሁ ወደ ፈጣሪያችሁ ሁልጊዜ ጸሎት አድርጉ ማለት ነው። የጸሎት ሰዓታችሁን እናንተ ታውቁታላችሁ ማለት ነው። ጸሎት ግዴታ ነው። ጸሎት ላይ ጠንካራ መሆን ሀሳብ ሂሳብ አጠገባችን አይደርሱም፣ ድራሻቸው ይጠፋል ማለት ነው። ሶስተኛ ጥሩ ሰዎችን ጓደኛ ማድረግ። ጥሩ ጓደኛ በተለይ በአሁኑ ሰዓት አይገኝም፣ ግን ከተገኘም ጥሩ ሰዎችን ታጠገባችን ማራቅ የለብንም። በተለይ ወደ ፈጣሪ ጋር የሚያስጠጋ ጥሩ ሰዎችን አጠቃላይ ታጠገባችን ማስወገድ የለብንም። ጥሩ ሰዎች አብረውን እስከዛኛው መሆን አለበት። ከዱንያም አልፈው ወደ አኺራ አብሮ እንዲጓዙ ጭምድድ አድርገን መያዝ አለብን ማለት ነው። ጥሩ ሰዎች ለኛ በጨለማ ሰዓት ብርሃናችንም ናቸው፣ በደስታችንም ሰዓት ደስታችን ናቸው። ደስታም ያለ ጓደኛ ደስ አይልም። ስለዚህ ጥሩ ሰዎችን ታጠገባችን ማቆየት አለብን ማለት ነው ለኛ ለደስታችን። አራተኛ ራሳቸውን መንከባከብ። እንዴት ራስን መንከባከብ ደግሞ ሀሳብና ሂሳብን ጭንቀትን ሊያስወግድ ይችላል። አይሻ ልትሉ ትችላላችሁ። ቁም ነገር አሁን የሆነ ድብር ሲላችሁ የሆነ ሽክም ሲላችሁ ደስተኛ ሳትሆኑ ስትቀሩ ግብት ስሉና ሻወር ወስዳችሁ ተጠብጠብጠብ ብላችሁ ራሳችሁን ጥብጥብጥ አድርጋችሁ የሆነ ጥሩ ነገር ስትሸቱ የዛን ሰዓት የሆነ በውስጥ የሚሰማ የራሱ ደስታ አለ እና ራስን መንከባከብ ቁም ነገር የራሱ የሆነ ደስታ አለው። ራሳችሁን ተንከባከቡ ማለት ነው። በተለይ የመዳም ቅመሞች ራሳችሁን በደንብ ተንከባከቡ። ራሳችሁን ስትንከባከቡ ያልታሰበ ደስታ ይመጣልሻል፣ ከውስጥሽ ይመነጫል ማለት ነው ውዴ። አምስተኛ ሁልጊዜም ትልቁ ላይ ማተኮር የለብንም። ትንንሽ ነገሮች ላይ ትኩረት እናድርግ። ሁልጊዜም ትንንሽ ነገሮችን እንገንባ በውስጣችን ማለት ነው። እነዛን ትንንሽ ነገሮች ስንገነባ ትኩረት ስናደርግ ትንንሾች ነገሮች ላይ ቁም ነገር ትልቅ ነገር ላይ ለመድረስ እንኳን ለራሱ ከትንሹ አንስተን ወደ ትልቁ ስንሄድ ኪሳራ የለም። ግን ምኑንም ሳናቀው ዝም ብለን ሩጠን ትልቁን ብቻ የምንመኝ ከሆነ ሀሳብ ሂሳብ ጭንቀት ነው። ምንም የምናውቀው ነገር የለም። ከትንሽ የጀመርነው ነገር ግን እንዴት መኬድ እንዳለበት እንዴት እዛ ትልቅ ደረጃ መድረስ እንዳለብን ለይቶ ከታች ትምህርት ይሰጠናል ማለት ነው። ስለዚህ ሀሳብና ሂሳብ የለውም ከትንሽ ስትጀምሩ ማለት ነው። ስለዚህ ከትንንሽ ነገር ጀምሩ ማለት ነው። ስድስተኛ ለተቸገረ ሰው ፈጥኖ ደራሽ ነው። በገንዘብ እናንተ በገንዘብ ብቻ አላችሁ እኮ ልታስቡት ትችላላችሁ። አይደለም ቁም ነገር ለተቸገረ ሰው ፈጥኖ ደራሽ ስንሆን ማለት ነው። ያ ሰላም ደስታ፣ በጣም ትልቅ ደስታ አለው። በገንዘብ እንዴት አድርገን አንሻ
ገንዘብ ቋጥሩ እያልሽ ደግሞ ለተቸገረም ድረስ ታያለሽ። በገንዘብ ብቻ አይደለም ለተቸገረ ሰው መድረስ ማለት ነው። ሀይቀተን በፈገግታ እንኳን ራሱ በፈገግታ በምክር በሀሳብ በጉልበት አረ በስንቱ በዛ ለተቸገረ ሰው መድረስ ይቻላል። በገንዘብ ብቻ አይደለም የቸገረውን ሰው የሚረዳው ማለት ነው። እና ለተቸገረ ሰው መድረስ የውስጥ ሰላም ከፈጣሪም ጋር ደግሞ ተወዳጅነትን እናተርፋለን ማለት ነው የኔ ወዶችዬ። እና ወደ ሰባተኛው ስንሄድ ደግሞ ሰባተኛ ራስን ከሌሎች ጋር አለማወዳደር። ይሄ ሁልጊዜም የምመክራችሁ ምክር ነው። በነገራችን ላይ ራሳችሁን ከሌሎች ጋር አታወዳድሩ። በውስጣችን ሰላምና ሂሳብን የሚዘራ ትልቁ ነቀርሳ በሽታ ራስን ከሌላ ጋር ማወዳደር ነው። ራሳችሁን እና ራሳችሁን ስትሆኑ ያልታሰበ በአመጋገባችሁ፣ ባለባበሳችሁ፣ በኑሯችሁ፣ በማንኛውም ነገር ራሳችሁን ስትሆኑ ያ ሰላም ያላሰባችሁት ደስታ በውስጣችሁ ይዘራል ማለት ነው። እና ራሳችሁን ሆኑ ማለት ነው። ሀሳቡን አጠራጠር እያደረኩት ነው። ስምንተኛ ሀሳባችሁን መቆጣጠር መቻል አለባችሁ። የሆነ ችግር የሆነ መከራ ዱንያ ላይ ስንመጣ ለፊትና ነው የመጣ ነው። ስለዚህ የሆነ ችግር የሆነ መከራ ምናምን ሲያጋጥመን በቃ አይደል ፈጣሪ ከኔ ጋር ነው የሚለውን ሁልጊዜ ማሰብ መቻል አለብን። ፈጣሪ ከኔ ጋር ነው ስትሉ የሆነ ሁሉም ነገር ይወገዳል። አንድ እንትን ልንገራችሁ ማለት ነው። በእኔ ላይ የደረሰ ቅርብ ሰዓት ነው። ይህን ነገር ነግሬያችኋለሁ። አሁንም ልንገራችሁ በእኔ ላይ እየደረሰ ነው እና ኢማራት እኔ ከመጣሁ አመቴ እና በዚህ በአመት ውስጥ 4 ቤት ቀይሬያለሁኝ እና 4ኛው ቤት ላይ ስመጣ በቃ ገና 5 ወር 6 ወር ይቀረዋል ረመዳን ማለት ነው። የሚወራው ስለ ረመዳን ነው። ረመዳን ላይ ያለ ስራ ረመዳን እዚህ ቤት በቃ ሞት ነው ምናምን ይላል። በቃ ባልቴቱም ደግሞ የሆነ የምሰራባት ልጅ ሆናት እና በጣም ትጨቃጨቃለች። ታው ጭቅጭቃ አለ ይኖር፣ ግን ሁሉን ነገር ለፈጣሪ መስጠት፣ ሲዳ ስራችሁን መስራት። ረመዳን አይደርስ የለም ደረሰ። ሱብሃንአላህ ምን እንዳለቀ ግን አላውቀውም። ረመዳንም አለቀ። በዛ በረመዳን ውስጥ የገጠመን ብነግራችሁ ደግሞ ትገረማላችሁና እንዴት ብለን ስራ ምንም ነገር ሳያገኘን እንደዚህ ድካም ላባችን ጠብ አድርገን የምንሰራበት ስራ ሳያጋጥመን ጓደኛም ነበረችኝ። ረመዳን አለፈ ማለት ነው። እና ይሄ ሁሉ ምንድነው? እኛ አስቀድመን ገና ነገሮችም ሳይደርሱ ለራሱ ራሳችንን የምናጨናነቅ ሰዎች አለን ማለት ነው። የራሱ ጉዳይ ሁሉን ነገር አላህ ያውቃል። ሁሉን ነገር ለኔ ላያስችለኝ አይሰጠኝም ማምራት ውስጣችሁን በአላህ ዘንድ እኔ በደንብ የታሰረት ያደረጋችሁት ወላሂ ነው የምላችሁ። ከባድ የሆነው ነገር እናንተ ሳታስቡት ቅልል ነው የሚለውና ማንኛውንም ነገር የሆነ ችግር ሲገጥማችሁ ሁሉንም ነገር ለፈጣሪያችሁ ስጡት። እሱ ሲሰጠኝ ይሄንን ግዴታ መሆን ስላለበት ነው በሚለው ነገር ሰርዙት ማለት ነው። እና ወደ 9ኛው ሲሄድ ምን አለ በትንንሽ ነገሮች እርካታን ማግኘት፣ በትንንሽ ነገሮች ደስተኛ በምን ባለባበሳችንም ሆነ በአመጋገባችንም ሆነ በኑሯችንም ሆነ በማንኛውም ነገር በቃ ሁልጊዜ እርካታ ስናገኝ ደስተኛ ስንሆን ያልታሰበ ደስታ በውስጣችን ይዘራል። እና በትንንሽ ነገሮች ደስታችሁን ፈልጉት። በትልልቁ ነገር ሳይሆን ገንዘብ ኑሯችሁ በዛ በያዛችሁት ገንዘብ ቁጥር ከፍተኛ ቦታ ላይ ሄዳችሁ ዘና ፈታ ያ ደስታን የሚያመጣ ይመስላችኋል? አይደለም። እዛው ቤታችሁ ባላችሁ ነገር ቁጭ ብላችሁ ከልጆቻችሁ ከቤተሰቦቻችሁ ጋር የምታሳልፉት ደስታ ለእናንተ ከዛ በላይ ነው፣ ምንም ወጭ በሌለው ነገር ማለት ነው። እና በጣም ሲምፕል በሆኑ ነገሮች ደስታችሁን ፈልጉ እንጂ እዚህ ቦታ በሄድ እዚህ ቦታ ይሄ ኑሮ ባገኝ እንዲህ ባረገው ያንን ደስታ ይመለሳል ምናምን ብላችሁ ታስቡ ትችላላችሁ። ግን በገንዘብ አይደለም ደስታ ማለት። ደስታ በራሳችን አስተሳሰብ በጣም ሲምፕል በሆኑ ነገሮች ውስጥ በመራመድ ነው ማለት ነው። በቀላል ነገሮች መደሰት፣ በጣም ሲምፕል በሆኑ ነገሮች መደሰት ለውስጣችን ሰላም አለው ማለት ነው ውዶችዬ።
እስኪ ከወደዳችሁት ይሄንን ሀሳብ ላይክ ሸር አድርጉት ማለት ነው። ቁም ነገር እኔ ለራሴ የጠቀመ ነው፣ ለእናንተ የሚጠቅማችኋል። ሀሳብና ሂሳብ በእኛ ውስጥ እንደነገርኳችሁ የሚመላለሱት ስደት ዓለም ውስጥ ስንመጣ ኃላፊነት ስለሚመጣ ነው። ኃላፊነት በስደት ዓለም ወጥተን ወደ ቤተሰብ ጋር ተመልሶ መኖር እንዴት እንደሚከብድ እንደዛው እንደ ድሮ ህይወታችን መኖር በጣም ይከብዳል እና ያ ነገር እንግዲህ በዛው በነበርንበት ሰዓት አልፎ ሌላ ነበር ነገር ስናመጣ የዛን ሰዓት የሀሳብ ሂሳቦች በርከት ይላሉ። እነዚህን ነገሮች በእነዚህ በጠቀስኩላችሁ በ9 ነጥቦች ራሳችሁን ተቆጣጠሩ ማለት ነው ውዶችዬ። ኢንሻአላህ ሁላችሁም በያላችሁበት ያለ ሱብሃነሁ ወተዓላ ጥበቃ እዝነቱ አይለያችሁ እያልኩኝ በሰላም አለይኩም ወራህመቱላሂ ወበረካቱሁ። እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ልቤ ጠጋኝ። አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ።